ምግብ ከበላን በኋላ ለምንድነው እንቅልፍ የሚለን? መቼም ሁላችሁም ይሄ ስሜት ተሰምቷችሁ ያውቃልና ምክንያቶችን እንነጋገር። የመጀመሪያው ምግብ ከበላን በኋላ የደም ዝውውራችን ሞሮፍ ወደ አንጀታችን ነው የሚሆነውና ወደ አእምሯችን የሚሄደው የደምና የኦክሲጅን መጠን ይቀንሳል። በዛ ምክንያት እንቅልፍ የማለት ድሮውዚ የመሆን ስሜት ይሰማናልና ከዚህ ጋር ተያይዞ ጾም ምን ያህል ለአእምሮ ብልጽግና እንደሚጠቅም በሌላ ቪዲዮ እንነጋገራለን። ሌላው ደግሞ ምግብ ከበላን በኋላ ደማችን ውስጥ የስኳር መጠን ከፍ ይላልና ያን ስኳር ለመቀነስ ሰውነታችን ኢንሱሊን ያመነጫል። ይሄ በሚሆንበት ጊዜ ቀጥሎ የስኳር መጠናችን ሰውነታችን ውስጥ ይቀንሳል። ከዛ ስሊፒ የመሆን ወይም ደግሞ የእንቅልፍ ስሜት እየተሰማን ይሄዳል። ሌላው ደግሞ ሆርሞኖች እንደ ሴሮቶኒን፣ ሜላቶኒን የምንላቸው ሆርሞኖች ከምግብ መብላት ጋር ተያይዞ ትንሽ ስለሚጨምሩ የእንቅልፍ ስሜት እየተሰማን ይሄዳል። ሶ ቲፕስ ፎር ስቱደንትስ፣ አምሽታችሁ ማንበብ ከፈለጋችሁ ከመሸ ላርጅ ፖርሽን የሆነ ምግብ አትብሉበት። ትንሽ ምግብ ለመብላት ሞክሩ። ከዛ ደግሞ ፕሮቲን እና ካርብ የተቀላቀለበት ምግብ ለመብላት ሞክሩ። ከመሸ እንደ ሩዝ ወይም ደግሞ ዴሪ ፕሮዳክትስ እንደ ወተት፣ እርጎ አይነት ምግቦችን ከመሸ አቮይድ ለማድረግ ሞክሩ። ኤንድ ጌት ሃይድሬትድ፣ በደንብ ውሃ ጠጡ ማለት ፈልጋለሁ። አመሰግናለሁ።